የሰውን ገመና ይዞ ወደ ሚዲያ ማውጣት ማለት ምን ይሰማቸዋል እነሱ? ይሄ እኮ ዘላቂ ህይወታቸው አይደለም። አንድ ቀን ከዚህ ህይወት ይወጣሉ፣ ይላቀቃሉ ከዚህ ህይወት። እነሱ ይሄን ነገር የዛን ጊዜ ሲያዩ ምን ሊሰማቸው ይችላል? አንተ ያንተን ቢዝነስ ብቻ አይደለም ማሰብ ያለብህ፣ የነሱንም ህይወት ማሰብ አለብህ። የነሱን ህይወት አደጋ ላይ የጣል አንተ ገንዘብ መስራት የለብህም። ሰላም፣ እንዴት ናችሁ ውድ ቤተሰቦች? ሁሉ ሰላም፣ ሁሉ ፒስ። ቆይታ እንዴት ነበር? ዛሬም በሌላ ቪዲዮ ተመልሼ ወደ እናንተ መጥቻለሁ። ዛሬ ዩቱብ ላይ የሆነ ቪዲዮ አይቼ በጣም ደብሮኝ ነው የምር። ይህን ቪዲዮ አብረን እንየው እስኪ። እንዴት መሰላችሁ? ልጁ የመነጽሯን ካሜራ ነው ያደረገው። መነጽር ነው አያውቁም፣ ካሜራው አይታይም እና በዛ መነጽር ነው እየቀረጸ ያለው። እያስተካከለ መነጽሯ ማንም ሊገምት አይችልም። ምክንያቱም መነጽር እንዳደረገ ነው የሚታወቀው እንጂ ካሜራ አለው ብሎ ማንም ሰው አይገምትም። ሼም ነው ባይዘው አይደረግም እንደዚህ። በእውነት ሰው ላይክ ወዶ አይደለም ይሄን ስራ የሚሰራው። ከክፍለ ሀገር መጥቶ ቤተሰብ ሳያቅ በዚህ ቤተሰብን የሚያስተዳድሩ ልጆች ይኖራሉ። እኔ ለዛ ነው የደበረኝ እና ላይክ ቤተሰብ ይሄን ቪዲዮ ሲያይ ምን ሊላቸው ይችላል? ቤተሰብ ሳያቅ ነው ይሄን ነገር እየሰሩ ቤተሰባቸውን የተቸገሩ ቤተሰባቸውን እያስተዳደሩ ያሉ ብዙ ሴቶች አሉ። ሴቶቻቸው አይደል? እና ይሄ ልጅ እንደዚህ እየዞረ ነው ሙሉ እንትኑን የሚያሳየው፣ ስራ ቦታቸውን ስንት ብር እንደሆነ ሂሳብ ምናምን። ይብድ ነው፣ ሼም ነው። እኔ ምር በጣም ነው እንትን ያሳዘኑ። እነሱ መተዳደሪያቸው መኖሪያቸው ሊሆን ይችላል፣ ግን እሱ ሄዶ እንደዚህ እነሱ ሳያዩ ያለ እነሱ ፍቃድ መቅረጹ ተገቢ አይደለም። ባይዘዌ ኢትስ ግሬት ሼም። አሁን አይዲያ ጠፍቶ ነው ወይስ ይሄ ስራ ሆኖ ነው? ለምን እንደቀረጸውላ አልገባኝም እኔ። እና በጣም ነው የሚደብረው የምር በጣም ማለት ነው። አስቡት፣ እነሱ ስራቸው ነው ላይ ምንም ቢሉ ካሜራ ይዟል ብሎ እነሱ አያውቁም። ምክንያቱም በመነጽሯን ነው ያደረገው እንጂ አያሳይም ካሜራ። ይብና ገባ ሲሉት ራሱ ብር አውጥቼ ልምጣ እያለ ነው የሚሄደው። አስባችሁታል? እነሱ ስራ መጣ ብር አገኘን ብሎ ሲያስቡ እና አስቡት፣ እነሱ እንደዚህ ሆኖ ከነቦታው እንደዚህ ሲቀርጽ አያስጠላም? መቅረጹ ለምን አስፈለገ ነው? አሁን ላይ የእነሱ ስራ ነው፣ ባይዘው አይደረግም እኮ ስራቸውን ነው እየሰሩ ያሉት እነሱ። ሄዶ መቅረጹ ምን አስፈለገ? በዚህ ነው እነሱ ራሳቸውን የሚያኖሩት፣ ቤተሰቦቻቸውን የሚያኖሩት። ተቸግሮ ነው ይህን ስራ የሚሰሩት እንጂ ፈልጎት ወዶት አይደለም። ሁላችንም እናውቀዋለን። ይሄ እነሱን መርዳት ሲገባው ሄዶ በዚህ ልክ እነሱ እንደዚህ ማድረጉ እኔ አልተመቸኝም እውነቱን ለመናገር።
አይደብርም? በእውነት በጣም ነው የሚያስጠላው። ይሄ የሰውን ገመና ማውጣት ነው እንጂ ምንም እንትን ማጣራት አይደለም። አይመለከተውም። ፊታቸው እየታየ ስራ ቦታቸው እየታየ እንደዚህ ቁጭ ብሎ እነሱ ራሳቸው እሱን እንደዚህ ማድረግ ይደብራል በጣም። ማንም ሊያውቅበት አይችልም። ባይዘው መነጽር ስላደረገ አይገምትም ሰው። ይህን ቪዲዮ አይቼ ነው በጣም የደበረኝ። ባይዘው ሼም ስለሆነ ነው። አይደረግም። ምን ላይ በእኔ እይታ ነው። እኔ እንዴት ነው የማስበው? ተቸግረው ነው ይህን ስራ እየሰሩ ያሉት። እነሱም ምናልባት ቤተሰቦቻቸውን የሚያስተዳድሩት በዚህ ሊሆን ይችላል። አጥተው ነው የሚሰሩት። እንደዚህ እነሱን በሚዲያ ከማጋለጥ ይልቅ የሆነ እነሱን ቢያንስ የቀን ውሎ አሁን ዩቲናስ ስታደርግ የነበረው ነገር ተመችቶኝ ነበር። ይሄደች በቃ ዛሬ ወደ ቤት ግቢ ቤትሽ አሳልፊ ብላ በቀን ምሰራዋን እየሰጠቻቸው ነበር። ገብታችኋል? እሷ ደግሞ ፊታቸውን አታሳይም ነበር። እነዚህ ማድረግ ሲገባው እሱ ቀጥታ ሄዶ መቅረጹ አያስፈልግም ማለት እንደኔ ላይክ በቃ እነሱ ስራቸውን ነው ያዙት። እንደዚህ ማድረግ የለበትም። በጣም ነው የሚያበሳጨው፣ በጣም ነው የሚያናደው። የሰውን ገመና ይዞ ወደ ሚዲያ ማውጣት ማለት ምን ይሰማቸዋል እነሱ? ይሄ እኮ ዘላቂ ህይወታቸው አይደለም። አንድ ቀን ከዚህ ህይወት ይወጣሉ፣ ይላቀቃሉ ከዚህ ህይወት። እነሱ ይህን ነገር የዛን ጊዜ ሲያዩ ምን ሊሰማቸው ይችላል? አንተ የአንተን ቢዝነስ ብቻ አይደለም ማሰብ ያለብህ፣ የእነሱንም ህይወት ማሰብ አለብህ። የእነሱን ህይወት አደጋ ላይ የጣል አንተ ገንዘብ መስራት የለብህም። ስራቸውን ነው እየሰሩ ያሉት እነሱ። እኔ በጣም ስለተበሳጨው ነው ይህን ቪዲዮ ለመስራት የመጣሁት። እናንተ ምን ትላላችሁ? ይሄ ነገር ልክ ነው ወይ? እንደዚህ ቀርጾ መልቀቁ ተገቢ ነው ወይ ብላችሁ ታስባላችሁ? እስኪ ሀሳብ አስተያየታችሁን ኮመንት ስር ጻፉልኝ። ይህ ቪዲዮ ከተመቻችሁ ላይክ አድርጉ። ቀጣይ በሌላ ቪዲዮ እመጣለሁ። እስከዛ ደህና ቆዩ። ይመቻችሁ።